ጤና ይስጥልኝ ተመልካቾቼ እንደምን አመሻችሁ። ከዚህ ቀጥሎ ያገኟቸውን መረጃዎች አካፍላችኋለሁ። ዛሬ እንግዲህ ለኢትዮጵያ ታሪካዊ ቀን ነው። ታሪካዊነቱ በምን እንደሆነ መቼም ትገነዘባላችሁ። በአንድ ጀንበር ከ500 ሚሊዮን በላይ ችግኞች ተተክለዋል ዛሬ በውድ ሀገራችን ኢትዮጵያ። ይህንን አስመልክቶ ክቡር ጠቅላይ ሚኒስትር አብይ አህመድ ከ566 ሚሊዮን በላይ ችግኞችን መትከል እንደተቻለ ማምሻውን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ይህንን አስመልክተው ለመገናኛ ብዙሃን መግለጫ ሰጥተዋል። በአንድ ቀን 500 ሚሊዮን ችግኝ የመትከል ዘመቻ አማካኝነት በአገሪቱ የተለያዩ የህብረተሰብ ክፍሎች ችግኝ ሲተክሉ የሚያሳዩ ፎቶዎችና ቪዲዮዎች በማህበራዊ ሚዲያዎች ተለቀዋል። ጠቅላይ ሚኒስትር አብይ የችግኝ ተከላው ለኢትዮጵያ ትልቅ ስኬት ነው ሲሉ ተናግረዋል። ኢትዮጵያ በዚህ ዓመት ብቻ ከካርበን ሽያጭ $52 ሚሊዮን ማግኘቷን ተናግረዋል። ጠቅላይ ሚኒስትር አብይ የችግኝ ተከላ ስራው በዚህ ከቀጠለ ከካርበን ሽያጭ ኢትዮጵያ የምታገኘው ገቢ በእጥፍ እንደሚጨምር ተናግረዋል። ከዛሬው የችግኝ ተከላ ውሎ ጋር በተያያዘ አንድ የማህበራዊ ሚዲያ ወዳጄ ያጋራውን መልእክትም ላካፍላችሁ። ወዳጄ እንዲህ ብሏል። ኢትዮጵያ እንዲህ ናት ወዳጄ፣ ኢትዮጵያ ቅኔ ነች ተብለህ ነበር። ጠላቶቿ ሊቀብሯት በሚቆፍሩት ጉድጓድ ራሳቸውን የምትቀብር፣ ህሊናቸውን ለሟርት ያከራዩ ድኩማን ወደቀች ሲሏት የምትነሳ፣ የዩቲዩብ ጡረተኞች ፈረሰች ሲሏት የምትገነባ የተአምረኞች ሀገር ናት ተብለህም ነበር። ከመንደር ጠንቋይ የማይሻሉ ቀባጣሪዎች ተበተነች ሲሏት የምትሰበሰብ የብርቱዎች ሀገር መሆኗ ታሪክ ተጠቅሶ ሲነገር የምታንጓጥጥ መንደርተኛ፣ ይኸውልህ አይንህ እያየ ጆሮ እየሰማ ዛሬም ታሪክ ሰራች። በአንድ ቀን ጀንበር ገጸ ምድሯን በ500 ሚሊዮን ችግኝ ለማልበስ አቅዳ ከ566 ሚሊዮን በላይ በመትከል ዓለምን አስደመመች። ኢትዮጵያን የማታውቁ አውርቶ አደር የስነ ምግባር ድኩማን፣ የፖለቲካ ፊደል ያልቆጠሩ ቀባጣሪ የዩቲዩብ ቀለብተኞች ይህን ዓለም የተደመመበትን ሁነት ክደው የገለማ የሁከትና የማዳበሪያ ጥያቄ ሰላማዊ ሰልፍ ለመስበክ ሞከሩ። አለመታደል ነው። እነሱ ቢክዱትም ተአምረኞቹ ኢትዮጵያውያን ግን ከዳር እስከ ዳር ተነቃንቀው ምድራቸውን በአረንጓዴ አሻራ ሲያለብሱ ዋሉ። ኢትዮጵያ የነዚህ እናቶች የነዚህ የነገ ተስፋ ህፃናት አገር ናት። የፈለጋችሁትን ሟርት ብታሟርቱ፣ ግብራችሁ የሆነውን አሽሙር ብትቀምሩ ከቶም ፍላጎታችሁ አይሳካም። በሉ ችግኝ ተከላው ከሰረ ብላችሁ የተለመደ የሴራ ድሪቷችሁን ስፉ ብሏል የማህበራዊ ሚዲያ ወዳጄ። በሌላ ጉዳይ አሳዛኝ የትራፊክ አደጋ መረጃን ላካፍላችሁ ተመልካቾቼ። ትናንት እሁድ ከአዲስ አበባ በስተሰሜን በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ወርቢ በምትባል ቦታ በደረሰ እጅግ አሰቃቂ የትራፊክ አደጋ የ13 ሰዎች ህይወት አልፏል። በአደጋው ህይወታቸውን ካጡት 13ቱ ሰዎች መካከል መምህርት አስማሬ ጎሶማና 4 ልጆቿ ይገኙባታል። መምህርቷ የ18፣ 15፣ የ8 እና የ1 ዓመት ልጆቻቸውን ይዘው ከአዲስ አበባ ወደ ጎሐጽዮን ቤተሰብ ጥየቃ እየተጓዙ የነበረ ሲሆን በአደጋው የእናትና የሁሉም ልጆቻቸው ህይወት አልፏል። ለዚህ የትራፊክ አደጋ ምክንያቱ ቁልቁለት ቦታ ላይ ከባድ የጭነት መኪና በህዝብ ማመላለሻ ሚኒባስ ላይ ስለወጣበት መሆኑን ከደገም ወረዳ ፖሊስ ጽሕፈት ቤት ኢንስፔክተር ሽመልስ ቦሬታ አሳውቀዋል። አደጋውን ያደረሰው የጭነት ተሽከርካሪ ከአዲስ አበባ ወደ ባህር ዳር 500 ኩንታል የአፈር ማዳበሪያ ጭኖ ሲጓዝ እንደነበረ ተነግሯል። ቁልቁለት ላይ ጥንቃቄ በጎደለው ሁኔታ ሲጓዝ እንደነበርም ተጠቁሟል። ከባድ ተሽከርካሪው ቁልቁለት መንገድ ላይ ከቁጥጥር ውጪ ከሆነ በኋላ 2 መኪኖችን ገጭቶ በመጨረሻ የህዝብ ማመላለሻ ሚኒባስ መኪና ላይ ሙሉ በሙሉ ስለወጣበት በውስጡ የነበሩ ሰዎች ለሞት ዳርጓል። የ13ቱ ሰዎች ህይወት ወዲያውኑ
እንዳለፈ ተነግሯል። ሌሎች 3 ሰዎች ከባድ የአካል ጉዳት ደርሶባቸው በኩዩ ሆስፒታል ሕክምና እየተደረገላቸው ነው። አደጋው የደረሰባቸው ሰዎች ሲጓዙበት የነበረው ሚኒባስ ሙሉ በሙሉ ወድሟል። ሌሎች 3 ተሽከርካሪዎች ላይም ከባድ ጉዳት አጋጥሟል። 20 ዓመት ፖሊስ ሆኜ ሰርቻለሁ ይላሉ ኢንስፔክተሩ። እስካሁን በህይወቴ እንዲህ አይነት አሰቃቂ አደጋ አይቼ አላውቅም። የሰዎችን አስከሬን ማውጣት በራሱ እጅግ ሰቅጣጭ ነበር ብለዋል። በህዝብ ማመላለሻ ሚኒባስ ውስጥ ከነበሩት መካከል በህይወት የወጡት 2 ብቻ ናቸው። እነርሱም ከባድ የአካል ጉዳት ደርሶባቸዋል። የአካባቢው መንገድ ጠመዝማዛና ቁልቁለታማ ከመሆኑም በላይ ወቅቱ የዝናብ በመሆኑ አሽከርካሪዎች በከፍተኛ ጥንቃቄ ማሽከርከር አለባቸው ሲሉ ኢንስፔክተር ሽመልስ ቦሪሳ መክረዋል።